ተጅም አለላትም ችግር የለውም። ጥፋት አለብሽ አንቺ ብላችሁ የምትሉኝ ጋር ንገሩኝ። ጥፋቴ ምንድን ነው? ይቅርታ ጠይቂ ብላለች። መልሽ መሪያም። እንደዚህ አይነት ወሬ እኔ አይመቸኝም። አንቺ መብትሽን ግዴታሽን ታደርጊያለሽ፣ እሷም ግዴታዋን ታደርጋለች። ለአላህ ሰጥቻለሁ። አላህ እኮ እኛ የምንሰራው ነው። አንቺ አሁን ገዝተሻታል አይደለ? ደረሰኝ ሆነሻል። ሜላት ትቀይርልሻለች። አንቺ አሁን ምን እንደምታደርጊ እላፊ ለተናገርኩሽ ነገር ይሄ ማህፀንሽ ምናምን ብዬ ለረገምኩሽ ነገር ለአላህ ብለሽ አፉ በይኝ በይ። እኔ ራሱ ስለደበረኝ እሷ ደግሞ ግዴታዋን ከፈለገች ብሩን ትመልሳለች፣ ከፈለገች እቃውን ትመልስልሻለች። ገባሻ? ግን ለምንድን ነው አፉ በይኝ የምላት? ለምንድን ነው? ምን አጥፍቼ? በሀቅ ተራገም የነበረው እኮ በሀቄ ላይ ነው። ሰላም አለይኩም እንዴ እርግም ማሬ ቆይ አንዴ እርግም አንድ ቀን እንገርሽ። አሁን እኮ መብትሽን እናስከብርልሽ ነው አይደል? እኛ ቁጭ ያለው እሷ ይኸውልሽ ሰውየውን አናግራ ብሩን ከፈለገች ትመልስ፣ ከፈለገች ደግሞ እቃሽን ትመልሽ። አንቺ ደግሞ ማህፀን ሲደፈን ተብሎ አይረገምም። የሰው ልጅ አይረገምም የፈለገ ነገር ቢሆን። ለእሱ ይህን ነገር እላፊ ቃል ስተናገርኩሽ አፉ በይ፣ እቃይን መልሽልኝ። በቃ ምን ችግር አለው? ገባሻ? አንቺ ይህንን ነገር ምንም የኮልብሽ ነገር የለም መሪያም። ይቅርታ መጠየቅ ማነስ ምናምን አይደለም። እሷ ግን ሜላት ግን ማለት ነው ግዴታዋ ነው ወይ ብርሽን እቃውን የማምጣት ወይ ደግሞ እቃሽን ኤክስቼንጅ የማድረግ። ገባሽ መሪያም? በህጉም ብትሄጂ አሁን ራሱ ልጅ መሪያም በህጉም ብትሄጂ ሄደሽ ኤክስቼንጅ የማስደረግ ብርሽን የማስመለስ መብት ነው እንጂ ያለሽ የመራገም መብት የለሽም። ሪም በጥቅሉ እኔ ማታ በውስጥ ላስማማቸው ሞክሬያለሁኝ። እዚህ ደረጃ ሳይደርስ እዚህ ጋር ሳይመጡ ልጅቷ አውርታኝ ስልኳን ስታይ ነበረ። እሺ ብዬ አውርቻቸው ሁለቱንም ላስማማቸው ሞክሬያለሁ። እሷንም ይቅርታ ጠይቂ፣ መሳደብሽ ትክክል አይደለም፣ ጥሩ አይደለም። የተሳደብሽው ነገር በጣም ወንጀለኛ ነው የምትሆኝበት። አንቺ በእምነትም ደረጃ እንደ ሀገሩም ህግ ብትሄጂ መሳደብ አይቻልም። እሷም እቃሽን ትመልሻለሽ፣ ሂጂና ይቅርታ ጠይቂያት ብያለሁ። ግድ ነው። ገባሻ? እንኳን ሜላት የከስተመር ሰርቪስ የመስጠት ግዴታ አለባት። ግዴታዋ ሳትወድ በግዷ ሰርቪሷን ትሰጣታለች። እሷ ደግሞ ልጅ ጣፋጭ ደግሞ የረገመቻትን ይቅርታ ትጠይቃታለች። አበሻ እኮ ነው እንደዚህ የሚደፋፈረው እንጂ የሌላ ሀገር ሲገበያይ ካልፈለገ ብሩን ይመለሳል፣ ከፈለገ እቃውን ይወስዳል፣ ህግ ጋር ይሄዳል። አበሻ ነው እንደዚህ ሁኑ፣ እንደዚህ ሁኑ፣ እንደዚህ ተደፉ፣ ቤተሰባችሁ እንደዚህ ሁኑ እያለ የሚራገመው። እንዴ ደረሰኝ አላት ሴትዮ፣ በደረሰኝ ነው የምትሰጠው። ሄዳችሁ ለምን አትከሱ? በቀላል ነው። እኔም ላጥፋ ነገ ጠዋት አልቀይርም አልኳቸው። ህግ ያለበት ሀገር ነው። ህግ ደግሞ ማያጣ ሆነ ሚዲያ አለ። በሚዲያ መተን በስነሳት መነጋገር ነው። ቲክቶክ ላይ ነገር እንደዚህ እንዲሁኝ እንደዚህ ሁኝ ቤተሰቦች እንደዚህ ሆኑ ከማለት ገባሻ? በጣም ይደብራል። ይሄ አሁን የሚደብር ነገር ነው። ይሄ ወላሂ በጣም ነው የተሰማኝ። እኔ ጠዋት እንደዚህ ማህፀንሽ እንደዚህ ምናምን ይሆን ብላኛለች ስትል አላህ ምስክሬ ነው ሰውነቴን ነዘረኝ። ረጁ ጋር ገብታ እያወራች አሁን መሪያምን ሜላት ወላሂ 1000 ብሩ ቢቀርብሽ ነው የሚሻልሽ። ሰውየውን ነግረሽ 1000 ብሩ መልሽላት። እኔ ችግር የለም ስልኩን ወይም ሰውየውን አናግሬ እኔ ችግር የለብኝም። ግን ቤተሰብሽ እንዲሁን ከቤተሰብሽ እንዲያት ወይ መጸልሽ እንትላለች። ወላሂ እኔም ብያታለሁ። እንደውም እኔ ካጠፋሁብሽ አፉ በይ ስላት ነው እንዲህ ብላ የረገመች። ማጸንሽ ይደፈን እኔ ልሻፎልሻለሁ አለች። እኔ አዲስ አግኝቼ እኮ ነው ይሄንን አዲስ አዳምጪው አፉ በይኝ አፎልሻለሁ። ኤክስቼንጅ መደረግ ያለበት ነገር ካለ ኤክስቼንጅ አደርጋለሁ ስላት ከዛ ኢሌሽ ኤክስቼንጅ ልሻለሁ ማነሻ አንቺ ከቤተሰብሽ አትገናኝ እንደወጣሽ ቆሪ ከዛ ማጸንሽ ይደፈን ከዛ ሸቅጥጦኝ አልመለስኩላትም ሁላ ማለት ነው። እኔ እንዴት እቀይርልሻለሁ ያልኩ አዲስ አዳምጬ ቲክቶክ ላይ ዳውንሎድ እንዳርጌ ልኬላት አፉ በይኝ ስላት እንዴት ሰው እንደዚህ ይላል? ሰው አፉ በለኝ ሲባል አፉን ብዬሻለሁ አፉ በይኝ ስንባባል ለምንድን ነው አፉ ምልሽ? እንደወጣሽ ቅሪ ከቤተሰብ ወላሂ የረገመች እንዳለ ለረጁም በውስጥ ልኬላታለሁ፣ ለዙዚጌም ልኬላታለሁ እንዳለ ማለት ነው። አዎ በቃ አንቺም ጥፋት አሁን ሜላት ቪዲዮን ብታቀርቢ ኖሮ ይሄ ሁላ ነገር አይንዛዛብሽም ነበር። ሪካርዱን ብታቀርቢ ኖሮ ገባሻ? ሪካርዱን ብታቀርቢ ኖሮ አሁን አንቺ እስከዛሬ እሷ እንደዛ ስታወራ ቶሎ ብለሽ ገብተሽ የተገበያያችሁበትን ላይ ቁጭ ማድረግ ነበረብሽ። አሁን ያንቺ ደግሞ እኔ 24 ሰዓት ሙሉ ላይቭ ላይ ሰለሞን በተቆራረጠ ሰዓት ነው የምገባው። እሱ ሰዓት ደግሞ አሁን ለምሳሌ እኔ ምን ለማለት ታውቂያለሽ? እንደዚህ አይነት አሁን እሷ ይደብራታል። እሷን ስራ ይመስላት ሁሉም ሰው ይወድሻል ማለት አይቻልም። ሁሉም ነጋዴ ይወድሻል ማለት ግን እንደዚህ አይነት ነገር ሸክ ሲኖርብኝ ገብቼ ዳውንሎድ አድርጌ ያ ሰው ይፈልግም ባይፈልግም ቪዲዮውን አስቀምጠዋለሁ። እኔ እና አንቺ እያወራን ሜላት የተነጋገርነው ንግግር አለ ገባሽ?
ዩዝድ አላዘዝኳት በፍጹም ነው የምትለው። ዩዝድ አላዘዝኳት ሰው ዩዝድ ነው ያመጣችልኝ። አዲስ ነው ያዘዝኳት። ይሄ 15 ብዬ ሳስተዋወቅ እኮ ነው። ይሄ 15 ስንት ነው አለችኝ። እንዲህ ነው አልኳት። ወሰደኝ። ከዛ ዋትስአፕ ላይ መጣችና ኢሜል እንዳከፍቺ አለችኝ። እሱ አሁን ያልሽ እዚህ የተደራረሱበት ጉዳይ ስለሆነ ለሜላት ቀጠሮ ስጫትና ታውጣው ሪከርዱ ማሪ ታውጣውና ነገ እሷ ነጋዴ ናት ማሪ። አንተ ልንገርሽ ረጁ፣ አንቺ አሁን ነጋዴ ነሽ። አንድ ድሪያ ብለሽ እሱን ስትፈትይ ትወያለሽ። ሶሉሽን ነው የምትፈልጊው አይደለ? ሶሉሽን በቃ አሁን እሷ ሜላት መባባል ካለባቸው ብዬ እኮ ነው። አፉ አረቢ ስማርት ማሪ እሷ እንትን አይደለች ማሪ። ቲክቶክ ተሰዳዳቢ ሰው አይደለች። ቆይ ማስረጃ እመጣልሻለሁ ምናምን ቆይ እናንላቀቅ ምናምን የምትል ሰው አይደለች። የምትሸጥ ሰው ናት፣ ነጋዴ ናት። እቺ ሴትዮ እሷ አሁን ባትገዛት መሪያም ባትገዛት ብዙ ነጋዴዎች አሏት የሚገዟት ተስተመሮች። ለምን እነሱ ታውቃለች በየጊዜ እየገባች ቪዲዮን ለሌላ ቀን ትምህርት ይሆናት እንጂ ማሪ ሜላት ለእሷ የምታጠፊበት አሁን ከእኛ ጋር ቁጥሮች የምታጠፊበትን ነገር ማለት ነው። ወዲያው ስራ ሰራለሁ ይቆጥርብኛል። ሰዓትም ደግሞ 1000 ብር መልሰሽ ሌላ ስራ መስራት ትችያለሽ። ገባሽ? አልተጣጣማችሁ ሌላ ከአንተ የሚጣጣም የሚስማማ ከስተመር ይመጣል። ገባሽ? 1000 ብር ማለት ደግሞ በንግድ ዓለም ለሚኖር ሰው 2 ስልክ ሌላ ደግሞ ለብዙ ነው የሚገዛው ሰው 2 ስልክ ምንም ማታ ነው የሚለው ሰው ይገዛሻል።